ሰው ሀገር ላይ ማልናገረውን ሶስት ነገሮች ህክምናን በተመለከተ ሀገሬ ላይ ልናገረው። ሰላም ጤና ይስጥልኝ። አሜሪካን ሀገር የእድሜን ግማሽ ያህል የኖርኩበት ህክምና የተማርኩበት በህክምና ሙያ የሰራሁበት ሀገር ላይ ስለ ጤና መናገር ማልችለውን ነገር እዚህ ሀገሬ ላይ ልናገረው። እነዚህም ሶስት ነገሮች ናቸው። አንደኛው በሐኪሞች የሚታዘዘው መድኃኒትነቱ በሽታን ለጊዜው ማኔጅ ማድረግ ነው እንጂ የበሽታውን ሩት ኮዝ መንስኤ ስሩን አድሬስ አያደርግም ወይም አያክምም። ብዙዎች ታዲያ ህሙማን መድኃኒት ሲሰጣቸው ያ መድኃኒት ሊያድናቸው እንደሚችል እሳቤ ይዘው ነው። ሁለተኛው አንዳንድ መድኃኒቶች በሽታውን ሊያባብሱ እንደሚችሉ አብዛኞቹ የህክምና ባለሙያዎች ዶክተሮች ያውቃሉ፣ ግን ሁል ጊዜ ወይም በአብዛኛው ጊዜ ለህሙማን አይነግሯቸውም። ሶስተኛውና የመጨረሻው በአሜሪካን ሀገር ያሉ ዶክተሮች በአብዛኞቹ በተለይ ለክሮኒክ ዲዚዝ ፔሸንት ረጅም ጊዜ የቆየ ህሙማን የሆኑ ታካሚዎች የተሻለ አማራጭ እንዳላቸው ሁልጊዜ አይነግሯቸውም። ይህም አማራጭ ሩት ኮዝ ሜዲሲን ይባላል። ወይም የበሽታውን መነሻ ስር በማወቅና ያንን የመነሻ ስር ተፈጥሯዊ በሆነ መንገድ በማከም የተሻለ ውጤት እንደሚያገኙ አይነግሯቸውም። ዛሬ እኔ ወደ ሀገሬ ስመለስ ሀገሬ ላይ ስሰራ ዌስተርን ሜዲሲን የሚባለው ወይ ሀገራችን ላይ ያሉ አካሚዎች በእነሱ ህክምና ላይ ተመርኩዤ የተሻለ ለክሮኒክ ዲዚዝ ፔሸንት ለምሳሌ እንደ ስኳር በሽታ፣ እንደ አስም፣ አለርጂ፣ የልብ በሽታ፣ የደም ቧንቧ በሽታ መንስኤ ስሩን በመለየትና ተፈጥሯዊ በሆነ መንገድ እንዲታከሙ የምክር አገልግሎትና መመሪያ በመስጠት እየሰራው ነው። አድራሻዬም ኢትዮ ካናዳ ግቢ ውስጥ ሲሆን ይህም ከፌዴራል ፖሊስ ሆስፒታል ጀርባ ነው። ይህም ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን።